በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓይኔ እግዚአብሔር ነው። ከዕለታት በአንድ ቀን ከሌሊቱ 9 ሰዓት አካባቢ ቤተክርስቲያን ሲሄድ አንድ ዓይነ ብርሃናቸው ያጡ አባት በውጭ ሕንጻው ቤተክርስቲያን እየዳበሱ ዓይኔ እግዚአብሔር ነው፣ ዓይኔ እግዚአብሔር ነው፣ ዓይኔ እግዚአብሔር ነው እያሉ እያለቀሱ ያመሰግናሉ። ከዛ እኔም ወደ ውስጥ መግባቱን ትቼ ምስጥ ብዬ እየሰማኋቸው፣ ምክንያቱም የሚናገሩት ቃል አባባላቸው ልቤን ስብር አርጎታልና። አሁንም ያ አባት ደግሞ ብርሃኔ አንተነ፣ ጉልበቴ አንተነ፣ እስትንፋሴ ሕይወቴ አንተነ፣ አባቴ አትራቀኝ ይላሉ። ጸሎታቸው ጨርሰው እስከሚሄዱ ለምን ዓይኔን አጣሁ፣ ለምን እግሬን ታመምኩኝ ሳይሉ እንዲምራቸውም እና እንዳይለያቸው ብቻ ነው የሚጸልዩት። አጠገባቸውም መደገፊያ በትር አየሁና ዝቅ ብዬ ሳያቸው እግራቸውን ትንሽ ችግር እንዳለበት አወቅኩኝ። አባ እንዲህ እያሉ እግዚአብሔርን ሲያመሰግኑ ሲለምኑ ቆይተው አቅም ስለሌላቸው አረፍ ሲሉ እኔም ጸሎታቸውን እያሰብኩኝ እና እየተደነቅኩኝ ወደ ቤተክርስቲያን ውስጥ ገብቼ ከራሴ ጋር ክስ መካሰስ ጀመርኩ። ምክንያቱም እኔ ሁለት ዓይን ኖሮኝ ልቤ የታወረ ምንም የማያይ ሙሉ አካል እያለኝ ምስጋና የራቀኝ ይባስ ብዬ በትንሹ ችግር ሁሉ አማራሪ ሁሌም እያለቀስኩኝ ካልሰጠኸኝ እያልኩ ጠዋት ማታ የማስቸግረው እረ ስንቱ ተዘርዝሮ በቃ የእሳቸውን ጸሎት እንደ ትምህርት መውሰድ ፈለኩኝ። እሳቸው ዓይናቸው አጥተው እየተመሩ እየሄዱ ዓይኔ እግዚአብሔር ነው ሲሉ እግራቸው ታመው በበትር እየተመረከዙ ብርታቴ ኃይሌ አንተነህ ሲሉ ቆይተው ምን አይነት መታደል ነው! ምን አይነት መባረክ ነው! ምን አይነት መመረጥ ነው! ቆየኔ ግን ምንድነኝ? በቤት ውስጥ እየተመላለስኩ እንኳን ሁሌም አንተን አማራሪ የሆንኩት ጤነኛ አደረከኝ ብዬ የማላመሰገን የማይጠቅመኝን ሆኖ የከለከልከኝን ካልሰጠኸኝ ብዬ የማስቸግር ይበልጣል። እዛም አልፎ በቁስ የምመካ ሲጀመር ጸሎቴ ራሱ ከንቱ እንደሆነ ገባኝ። ምክንያቱም ከምስጋና በፊት ይህ አድርገህልኛል፣ ይህ ሰጠኝ፣ ይቅር በለኝ በፊት ሁሌም ለስጋዬ የምለምን ሰው ነኝ እያልኩኝ በጸጸት ማልቀስ ማንባት ጀመርኩኝ። ምክንያቱም እግዚአብሔር በዚህ አባት ላይ አድሮ ሊመልሰኝ እንደሆነ ገባኝ። ራሴ መመለስ እንዳለብኝ ተረዳሁ። እግዚአብሔር በአንድም በሌላም ያስተምራልና ያን የአባት ያገኘኋቸው እንዲሁም ከልቤ ተመስጬ የሰማኋቸው በእግዚአብሔር ፍቃድ ነው። በእውነት ያ አባት ምን አይነት አመስጋኝ እና ትሁት ናቸው። በጸሎታቸው እኔንም መክረውኝ ገስጸውኝ እኔ ማነኝ ብዬ ራሴን እንድጠይቅ እንድመረምር አድርገውኝ ራሴን እየገለጽኩኝ ወደ ቤቴ ተመለስኩኝ። አስቡት እስኪ እንኳን ብርሃን ያህል እግርን ያህል ነገር አተን ትንሽዬ ራሳችን ሲያመን እንዴት ተስፋ እንደምንቆርጥ ለአንድ ቀን ሳይሻለኝ ካደረ እግዚአብሔር ፈጽሞ እንደረሳን የሚሰማን ተስፋ የምንቆርጠው ስንቶቻችን ነን? አመስጋኞች እንሆን። ነገሮች ሲደራረቡብን ለበጎ እንደሆነ እንወቅ። ኃይልም ጥበብም እውቀትም ከእግዚአብሔር እንደሆነ እንወቅ። እናም ጸሎታችን ምን እንደሆነ ልብ ብለን እንመርምር። ምስጋና እንወቅ። ዓይናችን ብርታት፣ ሞገሳችን መመኪያ፣ ድጋፋችን እግዚአብሔር ነው። ልክ ናቸው አባ፣ ልክ ናቸው አባ። እኔም ወደ ራሴ ተመልሻለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምታበረታቱኝም አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።